የሰው ልጆች ፈጣሪ አንድ ወይስ ሶስት በሚል ርዕስ እንመለከታለን። እንደሚታወቀው ያው እስላም የሃይማኖቱ ጽንሰ ሐሳብ በአንድ ፈጣሪ ማመኑ ነው። የክርስትና የእምነቱ ጽንሰ ሐሳብ ደግሞ በሶስት ፈጣሪ ወይም ደግሞ በሶስት አምላክ ማምለኩ ወይም ደግሞ ማመኑ ነው የሚታወቀው። የእስላሙን ስንመለከት ፈጣሪያችን አላህ Subhanahu Wa Ta'ala ወይም ደግሞ በክርስትና እግዚአብሔር እንደሚባለው እኛ ሙስሊሞች በቁርአን አላህ Subhanahu Wa Ta'ala ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አለው። የሰው ልጅም ይሁን አጋንንት አልፈጠርኩትም እኔን ሊያመልኩኝ እንጂ ብሎ አላህ Subhanahu Wa Ta'ala በግልጽ ተናግሮታል። ቁርአን የወረደበት ነቢያቶች የተላኩበት ዋናው ዓላማ አላህን Subhanahu Wa Ta'ala በብቸኝነት እንድናመልክ ወይም ደግሞ የሰው ልጆች በብቸኝነት እንዲያመልኩት ነው። ይሄ ሁሉም የሚያውቀው ጉዳይ ነው። ሙስሊሞች በእምነታቸውም በድርጊታቸውም ያው አላህን Subhanahu Wa Ta'ala በብቸኝነት ነው እያመለኩት ያሉት ማለት ነው። በክርስትና ስንመጣ ግን ክርስቲያኖች አምላክ ሶስት ነው ይላሉ። ይህ አምላክ ሶስት ነው ብለው ማለታቸው መጽሐፉም እንደዚህ ይላል ወይስ አይልም የሚለውን ያው በሚገባ እንመለከታለን ማለት ነው። በክርስትና ስንመለከት እንደ ክርስትና እምነት መመሪያ የመመለክ ባለቤት የሆነው ፈጣሪ ማን ነው የሚለውን በደንብ ለይቶ ለማወቅ የክርስትና እምነት ተከታዮች የነበራቸውን እምነት በሁለት ከፍሎ ማየቱ ያው ግድ ነው። ለምን ቢባል ከክርስቶስ ሞትና ትንሣኤ በኋላ እስከ 325 ዓመት ድረስ ማለትም በክርስቶስ ዘመንም ሆነ ከዚያ በፊት አንስቶ ክርስቶስ ሞቶ እንዲሁም ተነሳ ከዛም አረገ ከተባለበት ጊዜ አንስቶ እስከ 4ኛው ክፍለ ዘመን ድረስ የክርስቲያን ማህበረሰብም ሆነ በአብያተ ክርስቲያናት አምላክ አንድ እግዚአብሔር ብቻ እንደሆነ ይታመን ነበር። ከ325 ዓመት በኋላ ደግሞ አምላክ አንድም ሶስትም እንደሆነ እርሱም አብ ወልድ እንዲሁም ደግሞ መንፈስ ቅዱስ ናቸው የሚል የእምነት መሰረት የተደረገ አስተምህሮት በመነሳቱ ስላሴ ወይም ደግሞ ሶስትዮሽ እስካሁኑ ትውልድ ድረስ የእምነቱ መሰረት ሆነ። በመሆኑም ክርስትና ከ325 ዓመት በፊትና በኋላ ያለውን የፈጣሪ ማንነትና አስተምህሮት በመከፋፈል ማየቱ የግድ አስፈላጊ ነው። ይህንንም በመከፋፈል በምናይበት ወቅት የትኛው ትክክለኛ እንደሆነ አሳማኝ ማረጃ እንዳለው ከዋናው መመሪያው ከመጽሐፍ ቅዱስ በመነሳት እንመለከታለን። ለምን ቢባል የራሳችንን ፍርድ ለመስጠት ስለሚረዳን አቅጣጫችንን ለማስተካከል ስለሚያግዘን ማለት ነው። የፈጣሪ ማንነትና ማረጃው ከሰው ልጅ መፈጠር አንስቶ ከክርስቶስ ማረግ በኋላ እስከ 325 ዓመት ድረስ እንዴት ነበር የሚለውን እንመለከታለን። ከላይ ለመግለጽ እንደተሞከረው ከ4ኛው ክፍለ ዘመን በፊት የነበረው የክርስቲያን ማህበረሰብም ሆነ አብያተ ክርስቲያናት አምላክ አንድ እግዚአብሔር እንደሆነ ነበር የሚያምኑትም የሚከተሉትም። ይህም ፈጣሪ አንድ እግዚአብሔር ነው የሚለው እምነት ከአዳም መፈጠር ጀምሮ ያለና በነቢያትም ሲነገርና ሲሰበክ የኖረ በኢየሱስ ክርስቶስ ዘመንም እየተተገበረ የነበረ ሃይማኖት ከመሆኑም ባሻገር ከክርስቶስ ማረግ በኋላም እስከ 325 ዓመት የዘለቀ እምነት ነበር። ከ325 ዓመት በኋላ በሰዎች አስተምህሮት ከመቀየሩ በፊት እጅግ በጣም ጠንካራና የእምነቱ ተከታዮች በአጽንኦት የሚከተሉት ነበር። በሰዎች አስተምህሮትም እንዲቀየር ሲታሰብ
በቀላሉ አልተቀየረም። ብዙ አለመግባባቶች እንዲሁም ደግሞ ግጭቶች፣ ጭቅጭቆች ነበሩበት። እግዚአብሔር አንድ አምላክ መሆኑና ከርሱም ውጪ ሌላ አምላክ የለም የሚለውን እምነት ለእምነቱ ተከታዮች ትክክለኛ እምነት ነበር። ታዲያ አብ ወይም ደግሞ እግዚአብሔር ስለ ራሱ አንድነት ምን አለ? ነቢያቶቹ ስለ እግዚአብሔር ምን አሉ? ሐዋርያቶቹ ስለ እግዚአብሔር ምን አሉ? የሚለውን ያው ከመጽሐፍ ቅዱስ ከራሱ እንመለከታለን። አብ ስለ ራሱ አንድነት ሲናገር በትንቢተ ኢሳይያስ 46ኛው ምዕራፍ ቁጥር 9 ላይ እኔ አምላክ ነኝ ሌላም የለምና የቀድሞውን ነገር አስቡ፣ እኔ እግዚአብሔር ነኝ እንደኔም ያለ ማንም የለም ብሎ እየተናገረን ነው ማለት ነው። ስለዚህ እኔ አምላክ ነኝ ሌላም የለም ብሎ እየነገረን ነው። እንዲሁም ደግሞ እንደኔም ያለ ማንም የለም ብሎ ብቸኝነቱን እየነገረን ነው ማለት ነው። ሌላ ደግሞ በኦሪት ዘዳግም በ32 ቁጥር 39 አሁንም እኔ ብቻዬን እኔ እንደሆንኩ ከእኔም በቀር አምላክ እንደሌለ እዩ እያለ ነው። ከእኔም በቀር አምላክ እንደሌለ እዩ እያለ ነው ማለት ነው። ኢሳይያስ 43 ቁጥር 10 ከእኔ በፊት አምላክ አልተሰራም፣ ከእኔም በኋላ አይሆንም፣ እኔ እግዚአብሔር ነኝ፣ ከእኔ ሌላ የሚያድን የለም ብሎ እየተናገረ ነው። ኢሳይያስ 45 ቁጥር 5 እኔ እግዚአብሔር ነኝ ከእኔም ሌላ ማንም የለም፣ ከእኔ በቀር አምላክ እንደሌለ ያውቁ ዘንድ አስጠነቅቃለሁ ብሎ እየተናገረ ነው ማለት ነው። ታዲያ የክርስትና እምነት ተከታዮቹ ፈጣሪ 3 ነው እያሉ ነው። አምላክ 3 ነው እያሉ ነው። መጽሐፍ ቅዱስ ደግሞ በመጽሐፍ ቅዱስ ውስጥ እግዚአብሔር ስለ ራሱ አንድነት ይሄው በግልጽ እየተናገረ ነው ማለት ነው። ስለዚህ በኦሪት እንዲሁም ደግሞ በወንጌል ጥቅሶች በሚቀጥለው እንመለከታለን ማለት ነው።